በጣም የደመቀ የመክፈቻ ስነ ስርዓት ነበር የነበረው። እንግዲህ በስክሪናችን እንደምንመለከተው ሁሉም የከተማ አስተዳደሮችና ክልሎች ባንዲራቸውን በመያዝ ጭፈራቸውን እያሳዩ አድርገውት ነበረ። ከአምስት ሺህ በላይ ስፖርተኞች ላይ ይሳተፋሉ። ባህላዊ ጭፈራዎችን ያሳዩናል። የኢትዮጵያ ኦሎምፒክ ወጣቶች ጨዋታ በአዲስ አበባ ሲካሄድ በርካታ መሰረተ ልማቶች እንደ አዲስ ታድሰው በተሰሩበት ስፖርት ትክክለኛውን ትኩረትና ክብር አግኝቶ በርካታ የስፖርት መሰረተ ልማቶች በተገነቡበት ከተማችሁ መዲናችሁ አዲስ አበባ ለወጣቶች ለታዳጊዎች ምቹ ለህፃናት መልካም ቦርቀው የሚያድጉበት ቀዬ እንድትሆንላቸው ተደርጎ በተገነባበት ለስፖርት ምቹ ሁኔታ በተፈጠረበት ወቅት መሆኑ ልዩ ያደርገዋል። ከመላው ኢትዮጵያ ከተሰበሰቡ ወንድምና እህቶቻችሁ ጋር በኦሎምፒክ ስፖርት መርህ መሰረት እርስ በርስ ይበልጡኑ መከባበር፣ መዋደድ፣ መፈቃቀር ለዛ ደግሞ ዋናውን ውጤት በጋራ ለማስመዝገብ ዝግጁ ለመሆንም ብዙ የምትማሩበት ነው። ስፖርት ለአንድ ሀገር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገት ላይ የሚያሳድረው ፋይዳ እጅግ ከፍተኛ ነው። የዜጎችን አእምሯዊና አካላዊ ጤንነት እንዲረጋገጥ ከማድረግ ባለፈ ማህበራዊ ተሳትፎን በማጎልበት የሀገራችን ብሔራዊ ኩራት ምንጭ እንዲሆን የሚያደርግ በመሆኑ መንግስት ለስፖርት ልማት ዘርፍ ልዩ ትኩረት ሰጥቶ እየሰራ ይገኛል። ዛሬ በይፋ የምንጀምረው ሁለተኛው የወጣቶች ኦሎምፒክ ጨዋታዎች በእያንዳንዱ ወጣት ውስጥ ያለውን የወጣትነት መንፈስ የሚያነሳሳ አንድነትና እምቅ አቅም በተግባር የሚታይበት ልዩ ልዩ ባህሎች በአንድ መድረክ የሚገኙበት የልዕቀት የወዳጅነትና የመከባበር እሴቶች ከመቼም ጊዜ በበለጠ ጎልቶ የሚታይበት መድረክ በመሆኑ ከውድድር በላይ ነው። ላይ የተመሰረተ የስልጠናና የውድድር ተግባራት ይሆናል። ለዋንጫ ለሜዳሊያ ተብሎ በ14 ዓመቱ ታዳጊ ቦታ የ25 ዓመት ወጣት ጽም እየላጩ ማስገባት እንደ ክልልም ሆነ እንደ ሀገር ዋጋ አስከፍሎናል። ይህ ሁኔታ እንዲቀየር በተለይም ከውጤቶች መቀዛቀዝ ጋር ተያይዞ በዕድሜ ጉዳይ ላይ ምንም መለሳለስ እንዳይኖር በሚኒስቴር መስሪያ ቤታችንም ሆነ በክልልና ከተማ አስተዳደሮች አካባቢ እየታየ ያለው ጥረት ይበል የሚያሰኝ ሲሆን በዚህም በኩል በመላው